በህይወትህ ለመትረፍ እየሮጥክ እንደሆነ አስብ። ከጀርባህ የወደድከው ነገር ሁሉ፣ ቤትህ፣ ሀብትህ፣ ጓደኞችህ በእሳት እየተቃጠሉ ነው። መሬቱ ይንቀጠቀጣል። አየሩ በዲን ሽታ ታፍኗል። አንድ ድምፅ ግን ያስጠነቅቅሃል። ሩጥ፣ ወደ ኋላ እንዳታይ፣ ወደ ኋላ ካየ ትጠፋለህ ይልሃል። አብዛኞቻችን እኔማ ወደፊት ብቻ ነው የማየው ብለን እናስባለን። ነገር ግን ነገሮች ሲከፉና ሲጨነቁ የምንተወውን ህይወት ለመጨረሻ ጊዜ ለመመልከት የምናደርገውን ጉጉት መቆጣጠር እንችላለን። ዛሬ በሰው ልጅ ታሪክ ውስጥ እጅግ አስደንጋጭ የሆነውን ለውጥ እንመለከታለን። የሎጥ ሚስት ታሪክ። አንዲት ሴት በአንዲት እይታ ብቻ እንዴት የጨው ሐውልት ልትሆን ቻለች? ከሁሉ በላይ ደግሞ ዛሬ አንተን ወደ ኋላ እያስቀረህ ያለውን ያንተን ሰዶም ምንድን ነው? ሰዶም ዝም ብላ ከተማ ብቻ አልነበረችም፣ የቅንጦት እና የሞራል ውድቀት ማዕከል እንጂ። ነገር ግን ለሎጥ ሚስት ያ ቦታ ቤቷ ነበር። መላእክቱ ማስጠንቀቂያ ይዘው ሲመጡ የተሰጣቸው ትዕዛዝ ትልቅ የስነ ልቦና ፈተና ነበረው። ሰዶምን መልቀቅ ማለት በአካል መውጣት ብቻ ሳይሆን ነፍስን ከዚያ ቦታ ጋር ሙሉ በሙሉ መቁረጥ ማለት ነበር። ለምን ይሄ ትዕዛዝ ተሰጠ? ምክንያቱም ወደ ኋላ መመልከት የመጣበቅ ምልክት ነው። ልብህ ገና ጥፋት ከሚወርድበት ቦታ ጋር እንዳለ ያሳያል። ፀሐይ መውጣት ጀመረች። እሳቱ ከሰማይ ወረደ። ሎጥና ልጆቹ ትኩረታቸው ወደ ተራራው ወደ መጪው ጊዜ ነበር። የሎጥ ሚስት እርምጃ ግን እየቀነሰ መጣ። የሶዶምን ጩኸት ሰማች። የቤቷ ግድግዳ ሲፈርስ ድምፁ በጆሮ አስተጋባ። በዛች ሰከንድ ውስጥ የሰዶም ሴት የመሆን ማንነቷ ከተረጂነት ማንነቷ ጋር ተጋጨ። ዞር አለች። በመጀመሪያው የዕብራይስጥ ቅዱስ ቃል ወደ ኋላ አየች የሚለው ቃል ትርጉሙ ዝም ብሎ ማየት ሳይሆን በናፍቆት መመልከት ማለት ነው። በቅጽበት ውስጧ ያለው ደም ደረቀ። የቆዳዋ ሙቀት ወደ ቀዝቃዛ ጨው ተለወጠ። ወደፊት መሄድም ሆነ ወደ ኋላ መመለስ የማትችል የረፈደበት ምልክት ሆና ቀረች። ለምን ሌላ ነገር አልሆነችም? በመጽሐፍ ቅዱስ ውስጥ ጨው ለጥበቃ ፕሪዘርቬሽን ያገለግላል። እሷን የጨው ሐውልት በማድረግ ታሪኩ እዚያው ቦታ ላይ ለዘላለም እንድትቆይ ያደረጋት። ወደፊት አልሄደችም፣ ወደ ኋላ አልተመለሰችም፣ መሃል ላይ ተቀረቀረች። ይህ የስነ ልቦና ባለሙያው ካርል ዩንግ ስለ ሻዶ ወይም ስውር ማንነታችን የሚናገረው ሐሳብ ነው። ያለፈውን ህይወታችንን መተው ካልቻልን ህይወታችን ፍሮዝን ይሆናል። በአሮጌው ልማዶች፣ በአሮጌ ስቃዮች እና በአሮጌው ማንነታችን ውስጥ ታስረን እንቀራለን። ዛሬ የምንመለከተው ታሪክ ዝም ብሎ ስለ መጽሐፍ ቅዱስ ታሪክ ብቻ አይደለም፣ ስለ እያንዳንዳችን የውስጥ ትግል እንጂ። በሰዶም እና ጎሞራ ጥፋት ወቅት የሎጥ ሚስት ወደ ኋላ ተመልክታ የጨው ሐውልት መሆኗን ሁላችንም እናውቃለን። ነገር ግን ለምን ዞረች የሚለው ጥያቄ የሰው ልጅን ትልቁን ድክመት ይገልጻል። እግዚአብሔር ከጥፋት እንድትወጣ ፈቅዶላት መላእክቱ እጆቿን ይዘው እየመሯት ለምን ያንን ጉዳይ እይታ ወደ ኋላ ላከች? መልሱ አንድ ነው፣ አባዜ። እሷ የመጣችው በአካል እንጂ በነፍስ አልነበረም።
ነፍሷ ገና በዚያች በምትጠፋው ከተማ ውስጥ ነበረች። ብዙዎቻችን ያለፈው ህይወታችንን መተው ይከብደናል። ለምን መሰላችሁ? ያለፈው ህይወት የሚታወቅ ስለሆነ ነው። መጪው ጊዜ ግን የማይታወቅ እና አስፈሪ ነው። የሎጥ ሚስት ዞር ስትል ያየችው ኃጢአትን ብቻ አይደለም፣ የገነባችውን ቤት፣ ያፈራችውን ሀብት እና የለመደችውን ማንነት ነው። እዚህ ጋር ነው ትልቁ ስህተት የሚመጣው። ብዙ ጊዜ የምንወዳቸው ነገሮች እኛን መርዛማ ቢሆኑብንም እንኳን እነሱን ማጣት ማንነታችንን ማጣት ይመስለናል። ካርል ዩንግ እንደሚለው አንድ ሰው ያለፈውን ጥላውን ተጋፍጦ ካልተሻገረ በዚያው ጥላ ውስጥ ተቀብሮ ይቆያል። እሷም ያለፈውን ናፍቆት መቆጣጠር ስላልቻለች ከትላንትናዋ ጋር ተጣብቃ ቀረች። ለምን ሌላ ነገር አልሆነችም? ጨው በባህሪው የሚበላሽ ነገርን ጠብቆ የሚያቆይ ነው። እሷም በዚያች ቅጽበት ወደ ጨው መለወጧ ትልቅ መልእክት አለው። እሷ መለወጥን አሻፈረኝ ስላለች ባለችበት እንድትቀዘቅዝ ተደረገች። ወደ ኋላ ስትመለከት የነበረው ሙቀት እና ህይወት ተሰረቀ። ልቧ ወደ ድንጋይነት ተለወጠ። ይህ ዛሬ ብዙዎቻችንን ላይ እየደረሰ ያለ ስነ ልቦናዊ ሞት ነው። በአሮጌ ቁስል፣ በአሮጌ በቀል እና በአሮጌ ፍርሃት ውስጥ ተዘፍቀን ስንቀር እኛም እንደርሷ የቆምን ሐውልቶች እንሆናለን። በአካል እንንቀሳቀሳለን እንጂ መንፈሳችን ግን እድገት አቆሟል። በጨው እንደተለበጠ ሐውልት ደርቋል። ያለፈው ህይወታችን እዩኝ እዩኝ እያለ ሲጣራ እንዴት ማለፍ እንችላለን? የሎጥ ሚስት የተሸነፈችው ለስሜቷ ነው። ስሜቷ ዞር ብለሽ እይ አላት። እሷም ታዘዘችው። አንደኛ፣ ዓላማ ላይ ማተኮር። መላእክቱ ወደ ተራራው ሩጡ ነበር ያሏቸው። ተራራው መዳኛና መጪው ጊዜ ነው። ሁል ጊዜ የምትሄድበት አዲስ ግብ ከፊት ካላስቀመጥክ አይነ ወደ ኋላ መመልከቱ አይቀርም። ሁለተኛ፣ መቆራረጥ ወይም አለመወሰን ያለውን አደጋ ማወቅ። ከኋላ ያለው ከተማ በእሳት እየነደደ እንደሆነ እወቅ። ካለፈው መርዛማ ህይወት ጋር አለመቆራረጥ ማለት አብሮ መቃጠል ማለት እንደሆነ በጥልቀት ተረዳ። ሶስተኛ፣ ራስን መታዘብ። ልክ እንደ ሎጥ ሚስት ወደ ኋላ የማየት ጉጉት ሲመጣባችሁ ራሳችሁን ይህ ናፍቆት ለኔ ይጠቅመኛል ወይስ ይጎዳኛል ብላችሁ ጠይቁ። የሎጥ ሚስት ታሪክ የውድቀት ታሪክ ብቻ ሳይሆን ለኛ የተሰጠ ትልቅ ማስጠንቀቂያም ማንቂያም ነው። እግዚአብሔር አዲስም መንገድ ሲከፍትልህ አሮጌውን በር በቁርጠኝነት ዝጋው። ትናንትና የቱንም ያህል ያማረ ቢሆን ዛሬ ግን አመድ ሆኗል። ነገህን በአመድ ላይ አትገንባ። የጨው ሐውልት ሆኖ መቅረትን ካልፈለክ ፊትህን ወደ ተራራው አዙር። ጉዞህን ቀጥል፣ ወደ ኋላ አትይ። ዛሬም ራሳችሁን ጠይቁ። ወደ ኋላ የምታዩት ምንድን ነው? የማይረባ ግንኙነት ነው ወይስ ነፍሳችሁን የሚመጥ ስራ ወይስ ቀድሞ የነበራችሁ ማንነት? ለመለወጥ ስትወስኑ አዲስ ስራ ለመጀመር ይሁን ወደ እግዚአብሔር ለመቅረብ የድሮ ማንነታችሁ በእሳት ይቃጠላል። ወደ ኋላ አትመልከቱ። ያቺ አንዲት እይታ ነገራችሁን ታሳጣችኋለች። ያንተን ሰዶም ትተህ አዲስ ህይወት ለመጀመር ዝግጁ ከሆንክ ከታች ላይ ሐሳባችሁን አጋሩኝ። እንዲሁም ላይክ በማድረግ ሰብስክራይብ በማድረግ እና ይህ ቪዲዮ ለሌሎች እንዲደርስ በማጋራት ቻናሉን አሳድጉ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ። ቻው።